የአውሮፓ ሊጎች በብሔራዊ ቡድኖች ጨዋታ ምክንያት ለጊዜው ጋብ ቢሉም የመድፈኞቹ ከዋክብት ግን በየሀገራቸው መለያ ስር ታሪክ መስራታቸውን መሪነታቸውን ማሳየታቸውንና የዓለምን የእግር ኳስ ትኩረት መሳባቸውን ቀጥለዋል። ዛሬ ከመቼውም ጊዜ በበለጠ ጥልቅና ሰፊ ትንታኔ ይዘንላችሁ ቀርበናል። ከቡካዮ ሳካ አዲስ ታሪካዊ ክብረ ወሰን እንነሳና የዴክላን ራይስን አስደናቂ ለውጥና የአመራር ብቃት እንቃኛለን። የአርሰናል አዲሱ ፈራሚ ቪክተር ጊዮኬሬሽ በቡድኑ ላይ እያሳደረ ያለውን ድብቅ ግን እጅግ ወሳኝ ተጽዕኖ የሚተነትነውን ሪፖርት እንፈትሻለን። በመጨረሻም የክለቡን የወደፊት ዕጣ ፈንታ ወደሚወስኑት የዝውውር ጉዳዮች በጥልቀት ዘልቀን እንገባና ጋብርኤል ጄሱስን ያካተተው አስገራሚ የልውውጥ ጥያቄ እንዲሁም መድፈኞቹ የቦርንማውዝን ኮከብ አንቷን ሴሜንዮን ለማስፈረም ስለማቀዳቸው ሰፊ ዳሰሳ እናደርጋለን። እስከ መጨረሻው አብራችሁን ቆዩ። በዌምብሌ ስታዲየም እንግሊዝ ዌልስን 3-0 በደመሰሰችበት ጨዋታ የሜዳው ድባብ በአርሰናል ቀለማት ያሸበረቀ ነበር። ሁለት የመድፈኞቹ ልጆች የቡድኑ የጀርባ አጥንት ነበሩ። ኮከቡ ልጅ ቡካዮ ሳካና የወደፊቱ ካፒቴን ዴክላን ራይስ በእንግሊዝ ብሔራዊ ቡድን ሕይወቱ ለሁለተኛ ጊዜ ብቻ የካፒቴንነት ክብርን ተጎናጽፎ ሜዳውን ሲመራ ሜዳ ላይ የነበረው ብቃቱ ከአንድ አማካይ በላይ እንደሆነ ያሳየበት ምሽት ነበር። እስቲ ያስቡት፣ አርሰናል 105 ሚሊዮን ፓውንድ ሲያፈስበት ብዙዎች እንደ ተከላካይ አማካይ ብቻ ነበር ያዩት። ነገር ግን አርቴታ ሌላ እቅድ ነበረው። ራይስ ከጨዋታው በኋላ አሰልጣኝ ሚካኤል አርቴታ በአርሰናል የጨዋታ ቦታዬን ቀይሮታል፣ አሁን ከሳጥን እስከ ሳጥን ወይም ቦክስ ቱ ቦክስ የምንለው አይነት ቁጥር 8 አማካይ የሆንኩ ነው ሲል የሁለገብነቱን ሚስጥር ገልጿል። ይሄ ማለት ራይስ የተጋጣሚን ጥቃት በማምከን ብቻ ሳይሆን የአርሰናልን ጥቃት ከኋላ በመገንባትና ወደ ተጋጣሚ የግብ ክልል በመድረስ ጭምር ቁልፍ ሚና እየተጫወተ ነው። እንግሊዝ ያስቆጠረቻት የመጀመሪያ ግብ መነሻ የነበረው ከራይስ እግር የተሻማው የማዕዘን ምት ነበር። ወደ ቡካዮ ሳካ ስናልፍ ደግሞ ታሪክን እናገኛለን። ሳካ በዕለቱ ያስቆጠረው ግብ ለእንግሊዝ 13ኛው ከመሆኑም በላይ ከ86 ዓመታት በፊት በክሊፍ ባስቲን ተይዞ የነበረውን የአርሰናል ተጫዋች በእንግሊዝ ብሔራዊ ቡድን ከፍተኛ ግብ አስቆጣሪነት ክብረ ወሰን የሰበረበት ነበር። አስቡት፣ ለ86 ዓመታት የቆየ ታሪክ በአንድ የመድፈኞቹ ልጅ እግር ተገለበጠ። ግቡ ራሱ የሳካን ልዩ ተሰጥኦ የሚያሳይ ነበር። ከቀይ መስመር ወደ ውስጥ እየከተተ ተከላካዮችን አታሎ በግራ እግሩ ወደ ግብ የላካት ጥይት የማትመስል ኳስ አሰልጣኝ ቶማስ ቱሄል እንኳን 13 ግብ በቂ አይደለም፣ የበለጠ ማስቆጠር ይችላል ሲሉ መስክረውለታል። ይህ የሚያሳየው የሳካን እምቅ ብቃት መላው ዓለም እንደተገነዘበው ነው። የሳካ እንዲህ ማንሰራራት ከጀርባው አንድ ትልቅ ስልታዊ ለውጥ አለ፣ የቪክተር ጊዮኬሬሽ መምጣት። አዎ፣ ጊዮኬሬሽ ባለፉት 6 ጨዋታዎች ግብ አላስቆጠረም። ነገር ግን በቡድኑ ላይ ያመጣው ለውጥ ግዙፍ ነው። የአርሰናል የውስጥ ምንጮች እንደሚሉት ባለፉት የውድድር ዘመናት ተጋጣሚ ቡድኖች ሁሌም 2 ተከላካዮችን በሳካ ላይ ይመድቡ ነበር። አሁን ግን በጊዮኬሬሽ አካላዊ ጥንካሬና በቀጥተኛ ሩጫዎቹ ምክንያት ተከላካዮች እሱን ለመቆጣጠር ይገደዳሉ። 2 ተከላካዮች ትኩረታቸውን ጊዮኬሬሽ ላይ ሲያደርጉ ለቡካዮ ሳካና ለሌሎች ተጫዋቾች ሰፊ ክፍት ቦታ ይፈጥራል። ጊዮኬሬሽ ዝም ብሎ ኳስ የሚጠብቅ አጥቂ አይደለም። ሁሌም ከተከላካዮች ጀርባ በመሮጥ የተጋጣሚን የተከላካይ መስመር ወደ ኋላ እንዲሸሽ ያስገድደዋል። ይህ ደግሞ እንደ ማርቲን ዙቢሜንዲ ላሉ አማካዮች ከርቀት ለመምታት እንደ ሳካና ማርቲኔሊ ላሉት ደግሞ በአደገኛ ቦታዎች ላይ ኳስ ለመቀበል ምቹ ሁኔታን ይፈጥራል። አርሰናል አሁን የበለጠ ቀጥተኛና ፈጣን ቡድን ሆኗል። የዚህ ለውጥ ቁልፍ ተዋናይ ደግሞ ቪክተር ጊዮኬሬሽ ነው። ኮንትራቶች፣ ሽልማቶችና ስጋቶች። የአርሰናል እንቅስቃሴ በሜዳ ላይ ብቻ የተወሰነ አይደለም። ክለቡ ቁልፍ ተጫዋቾቹን ለማቆየት ሌት ተቀን እየሰራ ነው። ዮሪን ቲምበር በአውሮፓ 5 ታላላቅ ሊጎች ውስጥ ከፍተኛ ደረጃ ከተሰጣቸው ተጫዋቾች አንዱ ሲሆን ክለቡ የ90,000 ፓውንድ ሳምንታዊ ደሞዙን ወደ 200,000 ፓውንድ ከፍ በማድረግ አዲስ ኮንትራት ሊያስፈርመው ተቃርቧል። ሽልማቶች። ማርቲን ዙቢሜንዲ በኖቲንጋም ፎረስት ላይ ከሳጥን ውጭ ያስቆጠራት አስደማሚ ግብ የፕሪሚየር ሊጉን የወሩ ምርጥ ግብ ሽልማት አስገኝቶለታል።
ጋብሪኤል ማርቲኔሊ ደግሞ ከደጋፊዎች ሲነሳበት የነበረውን ትችት በብቃት መልሶ የአርሰናልን የወሩ ምርጥ ተጫዋች ሽልማት ተጎናጽፏል። የጉዳት ስጋት የቡድኑ መሪ ማርቲን ኦዲጋርድ በጉልበቱ ላይ ባጋጠመው ጉዳት ስጋት ተፈጥሯል። ምንም እንኳን ጉዳቱ ከ6 እስከ 8 ሳምንታት ሊያቆየው ይችላል የሚሉ መላምቶች ቢኖሩም ክለቡ ግን ጉዳቱ ያን ያህል የከፋ እንዳልሆነና በቅርቡ እንደሚመለስ ተስፋ አድርጓል። ክለቡ ቁልፍ ተጫዋቾቹን እያስፈረመ ባለበት ወቅት አንዳንድ ተጫዋቾችን ለመሸጥም እያሰበ ይመስላል። ከነዚህም መካከል ዋነኛው ጋብሪኤል ጄሱስ ነው። በ2022 ወደ አርሰናል ሲመጣ የፈጠረው መነቃቃት አይረሳም። ነገር ግን ተደጋጋሚ ጉዳቶችና የጊዮኬሬሽ መምጣት ጄሱስን የተረሳው ሰው አድርገውታል። አርሰናል ከጄሱስ ጥሩ የዝውውር ገንዘብ ማግኘት የሚችልበት አመቺ ጊዜ አሁን እንደሆነ በማመን በጥር የዝውውር መስኮት ለሚመጡለት ጥያቄዎች በሩን ክፍት አድርጓል። ትልቁ ዜና ከጣሊያን መጥቷል። ዩቬንቱስ ኮከብ አጥቂው ኬናን ይልዲዝን ከ80 እስከ 90 ሚሊዮን ዩሮ ይገምተዋል። አርሰናል ግን ይህን ተጫዋች ለማግኘት አስገራሚ ልውውጥ ሐሳብ አቅርቧል ተብሏል። 50 ሚሊዮን ዩሮ ከፍሎ ጋብሪኤል ጄሱስን ደምሮ መስጠት። ይልዲዝ ገና በ20 ዓመቱ በጣሊያን ሴሪኤ ድንቅ ብቃቱን እያሳየ የሚገኝ ተስፈኛ ኮከብ ነው። አርሰናል የግራ መስመር አጥቂ ችግሩን በዚህ ወጣት ለመፍታት ያቀደ ይመስላል። የአርሰናል አይኖች ጣሊያን ላይ ብቻ አላረፉም። የቦርንመውዙ አንበሳ አንቷን ሴሜንዮ ሌላኛው ኢላማ ነው። ይህ ጋናዊ አጥቂ ዘንድሮ በሊጉ ካስቆጠራቸው 6 ግቦች በተጨማሪ ቡድኑ ካስቆጠራቸው 11 ግቦች በ9ኙ ላይ ቀጥተኛ ተሳትፎ አድርጓል። ይህ ማለት ከቡድኑ ግቦች 81.8% ላይ የሱ እጅ አለበት ማለት ነው። ከሁሉም በላይ ልብ አንጠልጣይ የሚያደርገው ደግሞ ሴሜንዮ ራሱ በቃለ መጠይቅ ላይ እኔ የአርሰናል ደጋፊ ነኝ፣ ሕይወቴን በሙሉ ስመለከተው ያደግኩት ቡድን ነው፣ በአርሰናል ላይ መጫወት ሁሌም ልዩ ስሜት ይሰጠኛል ማለቱ ነው። በአንድ ወቅት በአርሰናል ቶተናምና ሚልወል በሙከራ ላይ ወድቆ የነበረው ይህ ተጫዋች አሁን ከፕሪሚየር ሊጉ ከዋክብት አንዱ ሆኗል። አርሰናል በሁሉም አቅጣጫ እየተንቀሳቀሰ ነው። በሜዳ ላይ ከዋክብቱ ታሪክ እየሰሩ ነው። ከሜዳ ውጪ ደግሞ አስተዳደሩ የቡድኑን የወደፊት ዕጣ ፈንታ ለመወሰን ደፋ ቀና እያለ ነው። ትልቁ ጥያቄ ግን በጥር ወር ላይ ያንዣብባል። አርሰናል ጋብሪኤል ጄሱስን ሸጦ በጣሊያኑ ኮከብ ኬናን ይልዲዝ ይቀይረዋል ወይንስ የፕሪሚየር ሊጉን አንበሳና የልጅነት ደጋፊያቸውን አንቷን ሴሜንዮን ወደ ኤሜሬትስ ያመጡታል? እናንተስ ምን ትላላችሁ? አንቷን ሴሜንዮ የመድፈኞቹ የግራ ክንፍ ችግር በዘላቂነት መፍታት የሚችል ተጫዋች ነው ወይንስ ክለቡ በኬናን ይልዲዝ ወጣት ተሰጥኦ ላይ ኢንቨስት ማድረግ አለበት? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስል ነበር። በሌላ መረጃ እስከምንገናኝ ድረስ ቸር ሰንብቱ።